ሰላም እንደምናችሁ የተከበራችሁ አድማጮቻችን ለሰዓቱ መደመጥ የሚገባቸውን ሰበርና ወቅታዊ መረጃዎች አዘጋጅተን እነሆ ሰዓታችንን ጠብቀን መተናል። ቪዲዮውን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በክልሉ ያለውን የጸጥታ ችግር በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ተባለ። በዝርዝር እናየዋለን። ቢል ጌትስና የዓለም ጤና ድርጅት በአፍሪካ ሴቶችን በድብቅ መካን እያደረጉ የአሜሪካ ጤና ሚኒስትር ሮበርት ኤፍ ኬኔዲ ተናገሩ። በሰፊው እናየዋለን። ዓለም አቀፍ ፍርድ ቤት ሱዳን በተባበሩት አረብ ኤሚሬትስ ላይ የመሰረተችውን የዘር ማጥፋት ወንጀል ክስ ዝርዝር ለመስማት ቀጠሮ ሰጥቷል። በጸጥታ ችግር ምክንያት አድማጭ ተመልካቾቻችን አብራችሁን ከኛ ጋር ስትቆዩ እነዚህንና ተጨማሪ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የአማራ ክልል ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታወቀ። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ እንዳስታወቁት በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ተዘግተዋልም ብለዋል። ችግሩ በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ያሉት ኃላፊው እንደስካሁን አስተምረን በተለያዩ የዓለም ክፍሎች የምናሰማራቸው ልጆች አይኖሩንም ሲሉ ገልጸዋል። በክልሉ የሚሰሩ መምህራንና የትምህርት ቤት አመራሮች ላይ ግድያ፣ እገታ፣ እንግልት እየደረሰባቸው መሆኑን ገልጸው መምህራን ለምን ታስተምራላችሁ በሚል ምክንያት እገታ፣ ግድያና መፈንቅለ እየደረሰባቸው በመሆኑ ትምህርት ቢሮ በእጅጉ አዝኗልም ብለዋል። ጉዳዩ አስከፊ ጥቁር የታሪክ ጠባሳ የሚያስቀምጥ በመሆኑ መላው የክልሉ ተወላጆች ኢትዮጵያውያንና ዓለም አቀፍ ማህበረሰብ በመምህራን ላይ የሚደርሰውን በደል ሊወግዝ ይገባል ሲሉ ማሳሰባቸውን ከክልሉ የትምህርት ቢሮ ያገኘነው መረጃ ያሳያል። ባሳለፍነው ሳምንት በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል ዳግም የተቀሰቀሰውን ግጭት ተከትሎ ሰሜን ጎጃም ዞን መራዊ ከተማ 11 መምህራን መገደላቸውን የአካባቢው ነዋሪ ዋቢ በማድረግ መዘገባችን ይታወሳል። ለደህንነታቸው ሲሉ ስማቸውን እንዳይጠቀስ የጠየቁት ግለሰቡ ታጣቂዎቹ ለምን ትምህርት ታስተምራላችሁ በሚል 11 መምህራን ሐሙስ መጋቢት 11 ቀን 2017 ዓ.ም ከቤታቸው አስወጥተው መግደላቸውን ገልጸዋል። 11 መምህራን ናቸው የተገደሉት። ከቤታቸው ወስደው ነው የፈጇቸው። ኮሎኔል ታደሰ ሙሉነህና ሽምብራ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች የሚያስተምሩ ነበሩም ብለዋል። ጉዳዩን በተመለከተ የአማራ ክልል ኮሚኒኬሽን በይፋዊው የፌስቡክ ድረገጹ ላይ ባወጣው መግለጫ በሰሜን ጎጃም ዞን መራዊ ከተማ የእውቀት አባት መምህራን ለምን አስተማራችሁ ተብሎ ተገድለዋል ሲል አስታውቋል። በአማራ ክልል ለተያዘው የትምህርት ዘመን ተማሪዎች በከፍተኛ መጠን አለመመዝገባቸውን ተከትሎ ክልሉ እስከ የካቲት 30 የተማሪዎች ምዝገባ እንደሚያካሂድ ማሳወቁን መዘገባችን ይታወሳል። በዚህ ዓመት ይመዘገባሉ ተብሎ ታቅዶ ከነበረው 7 ሚሊዮን ተማሪዎች ውስጥ በትምህርት ላይ ያሉት 2.3 ሚሊዮን ተማሪዎች ብቻ ሲሆኑ ከተመዘገቡት ተማሪዎች ውስጥም 4000 በላይ ተማሪዎች ወደ ተቋማቱ አለመምጣታቸውን ቢሮ በወቅቱ ጠቁሟል። በአማራ ክልል ከሰሜኑ ጦርነት ጀምሮ አሁን በክልሉ ባለው ግጭት ምክንያት ጉዳት የደረሰባቸው ትምህርት ቤቶች መልሶ ለመገንባት 112 ቢሊዮን ብር በላይ እንደሚያስፈልግ የክልሉ ትምህርት ቢሮ ማስታወቁን መዘገባችን ይታወሳል። የቢሮው እቅድ ዝግጅትና ክትትል ዳይሬክተር ዘመነ አበጀ በጦርነቱና በአሁኑ ግጭት በርካታ ትምህርት ቤቶች መጎዳታቸውን ገልጸዋል። ላብነትም በምስራቅ ጎጃም ዞን ከ400 በላይ ትምህርት ቤቶች ሙሉ በሙሉ መውደማቸውን ጠቅሰዋል። ቢሮው ባስጠናው ጥናት መሰረት በአጠቃላይ በክልሉ ጉዳት የደረሰባቸው ትምህርት ቤቶች ወደ አገልግሎት ለመመለስ ያስፈልጋል የተባለው 112 ቢሊዮን ብር ትምህርት ቤቶችን ከመገንባትና መጠገን በተጨማሪ ተጓዳኝ የትምህርት ስራዎችን ለማከናወን የሚውል ነው ብለዋል።
የአደይ አበባ ስቴዲየም ቀሪ ስራዎችን ለማጠናቀቅ 18.6 ቢሊዮን ብር ተመደበ ተባለ። የአደይ አበባ ስታዲየም ቀሪ ስራዎችን ለማጠናቀቅ 18.6 ቢሊዮን ብር የተመደበ ሲሆን ስቴዲየሙን ከ2 ዓመት ባነሰ ጊዜ ውስጥ ለማጠናቀቅ እንደሚሰራ ተገልጿል። የአደይ አበባ ስቴዲየም ቀሪ ስራዎችን ለማጠናቀቅ ዛሬ በስካይላይት ሆቴል የስምምነት ውል ተፈጽሟል። ውሉን የባህልና ስፖርት ሚኒስተር ወይዘሮ ሸዊት ሻንካና የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ተወካይ ተፈራርመዋል። ግንባታው ጠቅላይ ሚኒስትር ዶክተር አብይ አህመድ እየተከታተሉት እንደሚገኝ ሚኒስተሯ ተናግረዋል። የስቴዲየሙ አማካሪ የሆነችው ሚኤች ካምፓኒ ስራ አስኪያጅ መሰለ ኃይሌ ቀሪ ስራዎችን ከ2 ዓመት ባነሰ ጊዜ ውስጥ ለማጠናቀቅ እንደሚሰራ ገልጸዋል። ቢል ጌትስና የዓለም ጤና ድርጅት በአፍሪካ ሴቶችን በድብቅ መካን እንዳደረጉ የአሜሪካ ጤና ሚኒስተር ሮበርት ኤፍ ኬኔዲ ተናገሩ። የአሜሪካው ጤና ሚኒስተር ሮበርት ኤፍ ኬኔዲ ቀደም ሲል ያደረጉትን ቃለ ምልልስ በማህበራዊ ትስስር ገጾች በሰፊው እየታየ ነው። ሴቶችን ለማምከን በቴታናስ ክትባቶች ውስጥ ጽንስ የሚያቋርጡ ሆርሞኖችን ለማካተት ለ20 ዓመታት ጥናት አጥንተዋል። ከዛም ሳይናገሩ ለ1 ሚሊዮን ሴቶች ሆርሞኖችን ያካተተ የቴታነስ ክትባት ሰጥተዋል ሲሉ ሚኒስተሩ ተናግረዋል። ቢል ጌትስ ፋውንዴሽን የዓለም ሕዝብ ቁጥርን ለመቀነስ በክትባት መልክ እየሰራ ነው በሚል ክስ ሲቀርብበት እንደነበርም ይታወቃል። ሱዳን የዘር ማጥፋት ስምምነትን ጥሳለች ባለቻቸው በተባበሩት አረብ ኤሚሬትስ ላይ የአስቸኳይ ጊዜ እርምጃ እንዲወሰድባት ያቀረበችው ጥያቄ ዓለም አቀፍ የፍትህ ፍርድ ቤት ሚያዝያ 10 ህዝባዊ ችሎት እንደሚሰየም አስታውቋል። ሱዳን መጋቢት 6 ቀን የመሰረተችውን ክስ የተባበሩት አረብ ኤሚሬትስ ለፓርላ ሚሊተሪ ፈጣን ድጋፍ ጭስ ኃይሎች ወታደራዊ የገንዘብና የፖለቲካ ድጋፎች ትሰጣለች። በዚህም በሱዳን ምዕራብ ዳርፉር ግዛት ውስጥ በማሳሊት ብሔረሰብ ላይ ለተፈጸመው የዘር ማጥፋት ተግባር አስተዋጽኦ አድርጋለች የሚል ቢሆንም የአቡ ዳቢ መንግስት ቀደም ሲል ክሱን ውድቅ ማድረጉ አይዘነጋም። የተባበሩት መንግስታት ከፍተኛ ፍርድ ቤት ባወጣው መግለጫ ሱዳን በተባበሩት አረብ ኤሚሬትስ መጋቢት 6 ቀን 2025 በተከፈተችው ክስ የፍርድ ቤቱ መቀመጫ በሆነው በሄግ ህዝባዊ ችሎታ እንደሰየመም ይጠበቃል። ፍርድ ቤቱ አክሎም ችሎቱ በሱዳን ማመልከቻ ውስጥ የተካተቱ ጊዜያዊ እርምጃዎችን ለመቆጠብ በሱዳን ማመልከቻ ውስጥ የተካተቱ ጊዜያዊ እርምጃዎችን ለመጠቀም ለሚቀርበው ጥያቄ ነውም ተብሏል። ጊዜያዊ እርምጃዎችን የአንድ ጉዳይ የመጨረሻ ውጤት በመጠባበቅ ላይ ያሉ አካላት መብቶችን ለመጠበቅ ፍርድ ቤቱ የሚወስዳቸውን የአደጋ ጊዜ እርምጃዎች ናቸው ተብሏል። የሱዳን ክስ በአርኤስኤፍ እና በተባባሪ ታጣቂዎች የሚፈጸሙ ድርጊቶችን ማለትም ዘር ማጥፋት፣ ግድያ፣ ስርቆት፣ አስገድዶ መድፈር፣ የግድያ መፈናቀል፣ የህዝብ ንብረት ማውደብና የሰብአዊ መብት ረገጣን ያጠቃልላል። በሱዳን ቅሬታ መሰረት እነዚህ ለክስ መነሻ የሆኑ ድርጊቶች የተፈጸሙትና የተመቻቹት በተባበሩት አረብ ኤሚሬቶች ነው ተብሏል። ዜናዎቻችን በዚህ አበቁ። አድማጭ ተመልካቾቻችን መልካም ቀን ይሁንላችሁ።